በዛሬ ቪዲዮአችን የምናየው የቻት ጂፒቲን አጠቃቀም ይሆናል። መጀመሪያ ላይ ጉግል ላይ ነው ሰርች የምናደርገው። ቻት ጂፒቲን እንደ ኮምፕሊት ቢጊነር አካውንት ክሬት ከማድረግ እስከ ኢሜጅ ጀነሬሽን፣ ራይቲንግ፣ የተለያዩ ብሎጎች፣ ቴክስቶች እና ሪሰርች የተለያዩ አይዲያዎች እንድናረግ ቻት ጂፒቲን ዛሬ እንጠቀምበታለን። ጉግል ላይ እንሄድና እንግዲህ ቻት ጂፒቲ ብለን ሰርች እናደርጋለን። የመጀመሪያው እንግዲህ የሚመጣው ቻት ጂፒቲ እዚህ ጋር የመጀመሪያው ፔጅ አለ። ጉግል ላይ ሰርች ስናደርግ እንግዲህ የተለያዩ ስላሉ እቺ ሎጎ እያያችሁ ቻት ጂፒቲ የሚለውን ትነካላችሁ ማለት ነው። በመጀመሪያ ቻት ጂፒቲ ምንድነው ካልን ቻት ጂፒቲ እንግዲህ ኤአይ አሲስታንት ነው። በኦፕን ኤአይ በሚባል ትልቅ ኩባንያ ነው የተፈጠረው። በነፃ ነው የፈጠሩት ሰው አብዛኛው ጊዜ እንዲጠቀም። አላማው ምንድነው? የተለያየ ኮንቴንት ክሬት ለማድረግ አዳዲስ ስኪሎችን መማር የሚፈልግ ሰው ካለ ብሬንስቶርም የተለያዩ ሀሳቦችን መሰብሰብ፣ የተለያዩ ኢንፎርሜሽኖችን በአንዴ ሰማራይዝ ለማድረግ የሚጠቅመን፣ አዳዲስ ፎቶዎችን ጀነሬት ያደርግልናል፣ ኮድ የሚሰራልን አለ እና ታስኮችን ኦቶሜት የሚያደርግልን ፕላትፎርም ነው ማለት ነው ቻት ጂፒቲ። ቻት ጂፒቲ እንግዲህ በቀላሉ የተለያዩ ምሳሌዎች አሉ። ለምሳሌ ፔጁ ይሄን ይመስላል። እዚህ ጋር ዝም ብለን ራይት አን ኢሜይል ቱ ኤ ፍሬንድ ሪጋርዲንግ ማይ ኒው ሶፍትዌር ለምሳሌ ፕሮጀክት አባውት ሌትስ ሴ ፎከስ የምናደርገው የሆነ ኢንተርፕራይዝ ሶፍትዌር ሰርተናል ለጓደኛችን መንገር እንፈልጋለን። ያ ለምሳሌ የሱፐርማርኬት ሲስተም ነው እንበል። ያንን ኢሜል እዚህ ጋር ሴንድ ብንለው እዚህ ጋር ለጓደኛችን መስራት የምንፈልገው እና እየሰራን ያለነውን ያመጣልናል። አዲስ ሱፐርማርኬት ማኔጅመንት ሲስተም አለ እንዲህ የሚሰራ ሲስተም ነው ብሎ እዚህ ጋር ያስቀምጥልናል። I've been enjoying the development process እንዲህ እና ያንተን ሐሳብ መስማት ፈልጋለሁ የሚል ያመጣልናል ማለት ነው። አሁን ቻት ጂፒቲ እንግዲህ በዚህ አይነት መንገድ ያስቀምጥልናል ማለት ነው። ሲምፕል አንድ የሆነ ኩዊክ ምሳሌ ነው። አንድ ማስተዋል ያለብን እንግዲህ ቻት ጂፒቲ በአንድ አካውንት ውስጥ ማኔጅ የምናደርጋቸው በጣም ብዙ ነገሮች አሉ። ጀነሬት ሊያደርግልንም የሚችላቸው ቱሎች አሉ። ምንም ሳይን ኢን ሳናደርግ በአንድ ቀን ውስጥ መጠቀም የምንችለው መንገድ አለ። ለምሳሌ ኢሜጅ ጀነሬት የሚያደርግልን ከሆነ እንችላለን። የተለያዩ አይነት ነገሮችን ጀነሬት የሚያደርግልን ከሆነ እንችላለን። ዋናው ቁም ነገር ያለው ምን ላይ ነው? እነዚህን ቱሎች ለጥቂት ጊዜ መጠቀም እንችላለን ማለት ነው። አሁን እኔ ለምሳሌ እዚህ ጋር አዲስ ታብ ከፍትና ቻት ጂፒቲ በወጣ ይሄንን አሁን የጻፍኩትን ሂስትሪ አላገኘውም። እዚህ ክሎዝ ብዬው ተመልሼ አሁንም ቻት ጂፒቲ ሰርች ባረግ እና እዚህ ጋር ብነካ ቅድም የጻፍኩትን የጓደኛዬን ኢሜል አላገኘው። ግዴታ አንድ ሂስትሪ እንዲኖረን ካስፈለግን ምን እናደርጋለን? ሳይን አፕ ማድረግ አለብን። እዚች ጋር ከላይ ሳይን አፕ ፎር ፍሪ ምትላለች። ሳይን አፕ ፎር ፍሪ ስናደርግ ኮንቲኒው ዊት ጉግል የሚላለን ያንን እንነካለን ማለት ነው። ኮንቲኒው ዊት ጉግልን ስንነካ ያመጣልናል፣ የኛን ፔጅ ያመጣልናል ማለት ነው። ኮንቲኒው ማድረግ እንድንችል እዚህ ጋር ሰሌክት እናደርጋለን። እኛ የምንጠቀመው አካውንት አለ። ይሄ የኛ ሜይን አካውንታችን ነው። ለብዙ አይነት ስራ የምንጠቀምበት አካውንታችን ነው። ፉል ኔማችሁን ታስቀምጣላችሁ። በርዝዴያችሁ እንግዲህ መንት፣ ዴይ እና የር ይላል። መንት፣ ዴይ ለምሳሌ የራችን ዝም ብለን ሲጋ አስቀምጠናል ማለት ነው። ፊኒሽ ክሬቲንግ አካውንት እንለዋለን። አትሊስት ኤጁን ቼክ ያደርግና ማይሆን ኤጅ ከሆነ እነሱ አውቶማቲክሊ ኪክ አውት ያደርጋሉ። እንደ ሙከራ ያህል በዚህ መስራት ትችላላችሁ። አሁን ትንሽ የምታየው ከሆነ ኢንተርፌሱ ትንሽ ለወጥ ብሏል አይደለ? እዚህ ጋር ለምንድን ነው የምትጠቀሙበት ካለ ለምሳሌ ፐርሰናል ታስክ ሊሆን ይችላል፣ ፈኒን፣ ኢንተርቴይንመንት፣ ወርክ፣ ትምህርት ቤት ከሆነ ስኩል፣ እዛ ኔክስት ማለት ትችላላችሁ። እንግዲህ እዚህ ምን ይላል? ቻት ጂፒቲ ካን ሜክ ሚስቴክስ። ሁሉም ነገር እንግዲህ በኢዚሊ ላይሰራ ይችላል።
እኛ ግን እያወቀን አርቲፊሻል ኢንተለጀንስ እንደመሆኑ መጠን ያው የተለያየ ስህተት የሚሰራበት አጋጣሚ አለ። ይህን እንግዲህ ይህን ቻት አሪፍ አድርገን ጀነሬት ማድረግ እንችላለን ይላል። በዚህ ኢንተርፌስ እንግዲህ ስናየው ዋንስ ከፈጠርም በኋላ ፍሪ ፕላን አለው ሁላችንም እንድናውቀው። አፕግሬድ የሚለውን ከነካን ደግሞ አፕግሬድ ለማድረግ ወደ ሞር ኮምፕሌክስ የሆኑ ሞዴሎች ያመጣልናል ማለት ነው። ለፐርሰናልም ቢዝነስም የምንጠቀም ሰዎች ያንን ያመጣልናል። እኛ ግን ፍሪውን ነው የምንጠቀመው። ከረንት ፕላኑ ሊሚትድ ሜሴጅ ኤንድ አፕሎድ፣ ሊሚትድ ኢሜጅ ክሪኤሽን፣ ሊሚትድ ሜሞሪ ያለው በየቀኑ አዳዲስ ይሰጠናል። እሺ ስለሚሰጠን በዛ አይነት መንገድ እንድንረዳው አሁን ኢንተርፌሱን በምናይበት ጊዜ ኒው ቻት ሚላለ ሪሰንት ቻቶች አሉ። እዚህ ጋር ኒው ቻት አለ፣ ሰርች ቻት፣ ፕሮጀክቶች አሉ፣ ኮዴክስ ደግሞ ሚላለ። ሞር ሚለውን ስንነካ ሞር ኢሜጅስ አለ፣ ዲፕ ሪሰርች እና አፕሊኬሽኖች አሉ። አፕሊኬሽን ጋር ስንመጣ ሞሮሌስ ከኦፕን ኤአይ ጋር ኢንተግሬት ያደርጉ የተለያዩ ኢንተርፌሶች አሉ፣ የተለያዩ አፕሊኬሽኖች አሉ። ከአዶቢ ፎቶሾፕ፣ ኤርቴብል፣ ቡኪንግ ላይፍ ስታይላችንን ኢምፕሩቭ ሊያደርግ የሚችሉ ደግሞ ብዙ አይነት ቱሎች አሉ ሞር ኢዚ ለማድረግ ለፕሮዳክቲቪቲን ደግሞ ለመጨመር የሚጠቀሙ ቱሎች አሉ። ከሶፍትዌር እስከ ሞር ኮምፕሌክስ በሆኑ ዲዛይን ላይ በጣም የተለያዩ ቱሎች አሉ እና እነዚህን አፕሊኬሽኖች መጠቀም ይቻላል። እኛ ዋናው ዓላማችን ኢንተርፌሱን እንዴት ተረድተን እንዴት በቀላሉ መስራት እንችላለን የሚል አለ። ኒው ቻት የሚለውን እንነካለን። ምንፈልገውን አይነት ነገር እዚህ ጋር መስጠት እንችላለን። ዋናው ምንሰጠው ነገር ምን ያህል ግልጽ ነው፣ ምን ያህል መጠቀም እንችላለን የሚለውን በደንብ ልንሰጥ እንችላለን። አሁን እዚህ ጋር ቻት ጂፒቲን 3 አይነት መንገድ አለው። ምንፈልገውን ነገር እንነግረዋለን። ኮንቴክስቱ በደንብ ዲቴይል መሆን አለበት፣ አጻጻፉም ትክክል መሆን አለበት። አሁን ፕሮምፕታችንን እዚህ ጋር ምንጽፈው ዋና ነገር ምንድነው? ፕሮምፕት ይባላል ወይም ጥያቄ እንደማለት ነው። ለምሳሌ ዝም ብለን ራይት something about ቢዝነስ ብንል ይሄ ዝም ብለን ጀነራላይዝ አድርገን ስለ አንድ ቢዝነስ ምንጽፈው ይሄ በደንብ ስፔሲፊክ ስላልሆነ ይሄን ነገር ሞር እንደ ጀነራል ኩዌስቸን ሊሆን ይችላል። ይሄንንም ጉግል ላይ ሰርች ብናረግ በቀላሉ የሆነ የሚሰጠን ነገር ሊኖር ይችላል ማለት ነው። ኦኬ እንደዚህ ከምንጽፍ ደግሞ ትንሽ እናስተካክለው። ራይት ኤ ፕሮፌሽናል ራይት ፕሮፌሽናል ፖስት አባውት ለምሳሌ ምን ሊሆን ይችላል? እንደ ቅድሙ ምሳሌ ስታርቲንግ ስሞል ቢዝነስ ኢን ኢትዮጵያ ሊሆን ይችላል። እዚህ ጋር ስናይ ይሄ ሞር ከቅድሙ ይሻላል። ጀነራላይዝ ከምናደርገው ስፔሲፊክ ነገሮችን ፎከስ አድርገናል። ምን ላይ ፎከስ አድርገን ፕሮፌሽናል መሆኑን ስሞል ቢዝነስ መሆኑን ኢትዮጵያ ውስጥ ደግሞ ፎከስ ማድረጉን ማለት ነው። ከዚህም በበለጠም ሞር በጣም አሳምረን መጻፍ የምንችልበት አጋጣሚ አለ። ራይት ፕሮፌሽናል ፖስት ለምሳሌ ፎር ያንግ entrepreneurs ሊሆን ይችላል። about starting a small ምን እንበለው ለምሳሌ small ቴክ ቢዝነስ ወይም ስታርታፕ ሊሆን ይችላል። ኢን ኢትዮጵያ ሊሆን ይችላል። at the same time ፎርማቱን ደግሞ ማሳመር እንችላለን። keep it ፕሮፌሽናል ሊሆን ይችላል እዚህ ጋር እና ማክሲመም ነምበር ኦፍ ወርዱ 200 ብለን መስጠት እንችላለን። ይህንን እንግዲህ ስንሰጠው ይሄ ሞር ጀነራላይዝድ የሆነ ሳይሆን ስፔሲፊክ ነው። እንዴት ያ ፖስት በደንብ ዲቴይልድ ሆኖ እንዲወጣ የምንጠቀመው ቃል መጠን እንዳለው ምን ቢዝነስ ላይ ፎከስ እንደምናረግ የት ፎከስ እንደምናረግ ፖስቱ ለምን ኦዲየንስ እንደሆነ ይነግረናል ማለት ነው። እዚህ ጋር እንግዲህ ማየት እንችላለን ስለ ኢትዮጵያ ያለው ስታርታፕ ስሞል ቴክ ቢዝነስ ምን ይመስላል እና የሚለውን አጻጻፋችን በደንብ ይወስነዋል።
በደንብ ይወስነዋል። እና ያንን እንዴት መጻፍ እንዳለብን ቻትጂፒቲ ላይ በደንብ ማሳመር እንችላለን ማለት ነው። እዚሁ ላይ ፕሮምፕት ጄኔሬሽን በተመለከተ እዚሁ ለቻትጂፒቲ መስጠት እንችላለን። አሳምሮ በደንብ ትክክል የሆነ ፖስት፣ ትክክል የሆነ ፎቶ፣ ትክክል የሆነ ግን ሞር ዲቴይልድ የሆነ ልንጠቀምበት እንችላለን። ሶ ቻትጂፒቲ ኢን ጀነራል ብዙ አይነት ዓላማ አለው። ከዓላማዎቹ መሃል ጽሁፍ ለመጻፍ በደንብ ይረዳናል። አንድ ነገር ለመማር በደንብ ከተለያዩ ቦታዎች ስለሆነ ይሄ አርቲፊሻል ኢንተለጀንስ ሞዴል ቢልድ የተደረገው ያንን ሊያስተምረን ይችላል። ፕሮዳክቲቪቲን ሊጨምርልን ይችላል። ለምሳሌ የአንድ የሳምንት ስኬጁል እንዲሰጠን ብንፈልግ በኢዚሊ ሊሰጠን ይችላል። እኔ በሳምንቴ ውስጥ እንዲህ ስራ እሄዳለሁ ወይም ተማሪ ነኝ፣ ከሰዓት እሰራለሁ፣ ማታ እዚህ ስፖርት እሰራለሁ፣ እንትን እንዲያረጋለሁ እንትን ብለን ቀናችንን በደንብ ኢንዲቴይል እንሰጠውና ዊክሊ ደግሞ በደንብ ስኬጁላችንን እንዲያወጣልን ሞርኛ ፕሮዳክቲቭ እንድንሆን ሊረዳ ይችላል። ጽድት ያለ ስኬጁል ሊሰጠን ይችላል። ለኮዲንግም ፕላትፎርም አለው። እዚህ ጋር የኮዲንግ ፕላትፎርም ኮዴክስ ይባላል። እዚህ ጋር የምታየው ከሆነ ኮዴክስን ስንነካ አፕሊኬሽኑን ዳውንሎድ ማድረግ አለብን። ይህንን እንግዲህ በሚቀጥለው ቪዲዮ በደንብ እናሳያቸዋለን። አንድ ጽድት ያለ አፕሊኬሽን እንሰራለን አብረን። የተለያዩ መልቲፕል ኤጀንቶችን እንጠቀምና ሲምፕል የሆነ አንድ ሲምፕል ፕሮጀክት እንሰራና እናንተ እንዴት ዲዛይን ማድረግ እንዳለባችሁ አንድ አፕሊኬሽንን እንዴት የቻትጂፒቲ ኮዴክስን ተጠቅማችሁ መስራት እንደምትችሉ አብረን እናሳያችኋለን። እዚህ ጋር አይዘር ሲኤልአይን መጠቀም እንችላለን። ክሮም ኤክስቴንሽኑን አይዲ ኤክስቴንሽኑን ቪኤስ ኮድ ላይ ኦር ምንጠቀመው የራሳችን አይዲ ያለ ያንን ተጠቅመን እዚህ ውስጥ ኮኔክት አድርገን መስራት እንችላለን ማለት። እንዴት ደግሞ ኮዴክስ ቱሉን ተጠቅመነው እንዴት አንድ ላይ ሳይድ ባይ ሳይድ መስራት እንደምንችል አብረን እናሳያችኋለን ማለት ነው። አፕሊኬሽኑ እንግዲህ እዚህ ጋር ጌቲንግ ስታርትድ ኢንስቶል ማድረግ ትችላላችሁ። ኦኬ ኢንስቶል ማድረግ ትችላላችሁ። ወርኪንግ ዊዝ ኮዴክስ የራሱ አለ። በዚሁ በቻትጂፒቲ አካውንታችን መስራት እንችላለን ማለት ነው። መማር ከፈለግን የራሱ ለርኒንግ አለው። ምን ሴክተር ላይ ለምሳሌ ፊትነስ፣ ዌልነስ ኤንድ ሄልት ላይ መስራት ብንፈልግ ቻቶች አሉ ለዚህ። እኛ የሰራነው አንድ አፕ ሊኖር ይችላል። ኦኬ እኛ ኦን ደ ሳይድ ምንሰራው አንድ አፕሊኬሽን ሊኖር ይችላል። ለምሳሌ ፊትነስ ላይ ምንሰራ ከሆነ የአፕሊኬሽን እዛው አንድ ጂም ውስጥ የሚሰሩ ሰዎች ሊኖሩ ይችላሉ። እዛ ጂም ውስጥ የሚሰሩ ሰዎች የተለያዩ አይነት የሚያደርጉት ጋጀት ሊኖር ይችላል። ያንን ጋጀት ዳታውን ሰብስቦ ከዛ ያንን ዳታ አትሊስት በትክክለኛ አይነት መንገድ አናላይዝ አድርጎ ይሄን አንሷል፣ ይሄንን አርግ ዛሬ ብሎ አትሊስት ዲተርሚን የሚያደርግ አርቲፊሻል ኢንተለጀንስ ትንሽ እዚህ ጋር ልንሰራለት እንችላለን። እዚህ ጋር ሲምፕል የሆነ ሀሳቦች አሉ። እነዚህን ሀሳቦች እንደ አይዲያ ሰብስባችሁ መስራት ትችላላችሁ። ኦኬ መኒ እና ፋይናንስ፣ ሬሲፒ ኤንድ ኩኪንግ፣ ትራቭል ኤንድ ኤክስፕሎሬሽን ላይ ሜቢ የትራቭሊንግ የሆነ አፕ እየሰራችሁ ያላችሁ ወጣቶች ከሆናችሁ ሲምፕል የሆነ እንዴት የራሳችንን ሞዴል ከዚህ ጋር አገናኝተን መስራት እንደምንችል አብረን we'll try to see it. ፕራይሲንጋቸው ጋር ስንመጣ የኮዴክስ ቱሉ ፍሪ ነው። ኦኬ እዚህ ጋር አብዛኛው የምናሳያችሁ ቱል እዚህ ቻናል ላይ ነፃ ሆኖ አብዛኛው ሰው ግን ማይጠቀምበት ነገር ግን ሊሚት አለው። ግን በነፃ መጠቀም የምትችሏቸው ቱሎች አሉ። ፍሪው ቨርዥኑ ሊሚትድ ናቸው። ነገር ግን at the same time ኦፕሽኖቹ አሪፍ ኦፕሽኖች ያሉ አሉ። ኮዴክስን ጀስ በጥቂት ይህን ይመስላል። ፋይናሊ በመቀጠል እንግዲህ ቻትጂፒቲ እንደዚህ አይነት የተለያዩ ሴክተር ላይ ያሉትን ነገሮች መስራት እንችላለን። አንድ ማየት የምፈልገው ነገር ኢሜጅ ጀነሬሽን ላይ ነው። ቻትጂፒቲ ከቴክስት ላይ ኢሜጅ ጀነሬት ማድረግ ይችላል። እዚህ ጋር ለምሳሌ እዚህ ጋር ክሬት ኢሜጅ ማለት ትችላላችሁ። ዌብ ሰርች አርገን ደግሞ አንድ ፎቶ ማድረግ እንችላለን፣ ወይም የራሳችን ፎቶዎች ሊኖር ይችላል። ኦኬ አድ ፎቶዝ እንበለው ነው። ከዚህ መሃል ለምሳሌ እኔ አንድ ፎቶ ሰሌክት ላርግና ሰሌክት ከማረገው ፎቶ መሃል ሌታስ አሲዩም ለምሳሌ
ከዚህ ውስጥ ካሉኝ ለምሳሌ ፕሮጀክቶች ማለት አንደኛውን ፈልጌ ሲምፕል የሆነ ፎቶ ልፈልግና ኦኬ ይህንን ሌታሴ አንድ የፈለኩት ፎቶ ፎቶ ጠፋ አለች። ኦኬ ሶ ይህንን ፎቶ አንድ ሰሌክት አደረኩ። ሶ እዚህ ጋር አንድ የሆነ ኢሜጅ ሰሌክት አድርጌያለሁ። እዚህ ጋር ለምሳሌ ሲኒማቲክ የሆነ አንድ ነገር ይሰራልኝ ልን ይችላሉ። ኦኬ ለምሳሌ ክሬት ኤ ስሞል ሲኒማቲክ create a small cinematic space that ምሳሌ with the photo above ይሄ አንድ ሊሆን ይችላል ማለት ኦኬ ሶ ሜቢ እዚህ ጋር ኢሜጃችንን አድ ስናደርግ አናላይዝ ያደርግና የሆነች ትንሽ አንድ ሌላ ስፔስ ፍጠርልኝ ነው ያልኩት። ሶ አንዳንድ ቻትጂፒቲ እንግዲህ እዚህ ጋር እንደምናየው ሁሌ ልክ ላይ መጣ ይችላል። ነገር ግን በምንሰጠው ፎቶ ልክ አንድ የሆነ ሲምፕል የሆነ ነገር ስኬች አድርጎ ሊያመጣልን ይችላል። ይሄ የራሳችንን ፎቶ ወይም ሲምፕል የሆነ ኢሜጅ ተጠቅሞ የሚሰጠንን እናሳየዋለን። አንድ እንደ ቀደሙ ያልኩት ይሄ አሁን የሰጠውት ፕሮምፕት ጀነራል ነገር ምንም ስፔሲፊክ የለው። ፎቶውን ጀስት ሞር ምን አረገው መብራቶች ጨመረ። እዚህ ፎቶ ላይ እንደምታየው መብራቶች የሉም። ትንሽ ደግሞ እዚህ ጋር የሆነ ጽሁፍ ነገር አመጣ ማለት ነው። ይሄንን ኤዲት ማድረግ የሚቻለው ካንቫ ኦር ሳምቲንግ ብንነክታችሁ ይሄንን ቱል ዳውንሎድ ማድረግ የምትፈልጉ ከሆነ እዚች ጋር ዳውንሎድ በተናለች እሷን ስትነኳት ዳውንሎድ ያደርግላችኋል ማለት ነው። ይሄ በጣም ሲምፕል ነው። በጣም ካሉን ቱሎች ማለት ሲምፕል ነው። ለምሳሌ ግን ምንም ሳልጨምር የራሴን ፎቶ ለምሳሌ የለኝም ብለን እናስብ። ሶ ሌታሴ ከሌለኝ ደግሞ አንድ ሲምፕል ፊውቸሪስቲክ ኮፊ ሾፕ ኦኬ in the city where on more specific ነው where a is sitting down working on his laptop so drinking coffee ልል ይችላል። ሶ እዚህ ጋር ሞር ጀነራል የሆነ ነገር ሊሆን ይችላል። ኦኬ ሶ ሲምፕል ፊቸሪስቲክ ኮፊ ሾፕ ኢን ዘ ሲቲ ኦፍ አ ያንግ ብላክ ማን ብላክ ኦር ብራውን ስኪን ማን ልለው ይችላል። ኢን አ ሞደርን ለምሳሌ ወርኪንግ ኦን ሂዝ ላፕቶፕ ድሪንኪንግ ኮፊ ሶ ምን ማለት ይችላሉ? ለምሳሌ ላይቲንጉን ሶፍት ላይቲንግ ልለው ይችላሉ። ኦኬ ሌላ ሜቢ አልትራ ሪያሊስቲክ ልል ይችላለሁ። ሾት ፍሮም አውትሳይድ ልል ይችላለሁ። ቱ ካፕቸር ምን ካፕቸር ለማድረግ ነው? ጀስት ሆል ኢንታይር ቲንግ ካፕቸር ለማድረግ ነው። ሾት ፍሮም አውትሳይድ 4K ልል ይችላለሁ። ብዙ አይነት ነገሮችን ልጨምርበት ይችላል። ኳሊቲውን፣ ኢሜጁን፣ የኢሜጅ ታይፕ ምን እንደሚመስል ማን ሊሆን እንደሚችል ኦር ሳምቲንግ እንደዛ እያለ ሊቀጥል ይችላል ማለት ነው። ሶ ኢሜጁን እንግዲህ እስኪ እንደ ሐሳብ ዝም ብለን ጀነሬት እንዲያደርግልን እኛ ጀስት በሐሳብ ደረጃ ያለውን ምን አይነት ኢሜጅ ሊያመጣልን ይችላል የሚለውን እስኪ አብረን እናያለን ማለት ነው። ሶ ቻትጂፒቲ እንግዲህ ከብዙ ኤአይ ቱሎች ሞር በጣም ብዙ ሰው የሚጠቀሙ ሞዴል ነው። ይሄ ሞዴል ብዙ ሰዎች ይጠቀሙታል። አንደኛ ዋናው ዓላማ ኢምፖርታንት የሆነውን እና ረጅም ጊዜ ኦልሞስት 2-3 ዓመት ኤግዚስት ያደረገ ቱል ነው እና በየጊዜው ደግሞ ሞር ጥራቱ እየጨመረ የመጣ at the same time ፕሪሲዥንም እየጨመረ የመጣ ቱል አለ። በጣም ብዙ ደግሞ ከዛም በላይ ያሉ በተለያዩ ቪዲዮዎች
እነዛን ደግሞ እናሳያችኋለን ማለት ነው። ሶ እዚህ ጋር እንደውም በጣም የሚታወቀውን እኔ እዚህ ጋር የሰጠሁትን ተጠቅሞ ምን አይነት ኢሜጅ አመጣልኝ? ሲምፕል የሆነ ካልዲ ኮፊ ሚል አመጣ። ኢትዮጵያ አዲስ አበባ ብሎ እዚህ ጋር ካፌ ውስጥ ቡና እየጠጣ ላፕቶፑ ላይ እየሰራ አትሊስት ኦዲየንሱ ማች የሚያደርግ ያለውን አምጥቶልናል ማለት ነው። ሶ ይሄ እንዴት ኢሜጁ ኦልሞስት የተጠየቀውን ጀነሬት አድርጎታል ማለት ነው። እኔ ጀስት አንዳንድ ነገሮችን በራሴ ሐሳብ የጨማመርኳቸው። ሶ ይሄን በዚህ አይነት መንገድ ማየት እንችላለን። ኦኬ ሶ ኤአዩ እንግዲህ ኢምፖርታንት ማወቅ ያለብን ነገር ኤአዩ ሚስቴክ ይሰራ ይሆናል፣ ግን ቤተር ፕሮምፕት በሰጠነው ቁጥር ቤተር የሆነ ሪዛልት ይሰጠናል። አት ዘ ሴም ታይም ደግሞ ፎሎ አፕ ኩዌስቸኖችም ልትሰጡ ይሄን ጨምርልኝ፣ ይሄን አርግልኝ፣ ይሄን ምናምን ላችሁ ልጨምሩ ትችላላችሁ። እንደ ቅድሙ ይሄንንም ሼር ወይም ዳውንሎድ ማድረግ ትችላላችሁ ማለት ነው። ሶ ኢሜጅ ጀነሬሽኑ ባጭሩ ይሄን ይመስላል። ኦኬ ፋይናሊ ማሳየት የፈለኩት እዚህ ጋር ፕሮጀክትስ የምትላለች እዚህ ኢሜጅስ እንዳለ ሁሉ ሴም እንደ ቅድሙ ኢሜጅስ የሚለውን ብንናካ እንደ ቅድሙ ለየት ያለው በጣም የተለያየ ስታይሎች አሉ። ኦኬ የኢሜጅ ስታይላችንን መቀየር የሚችሉ እዚህ ጋር እንደምታዩ ሊያመጣልን ይችላል ማለት ነው። ይሄ በጣም ብዙ ቢዝነሶች እንደውም ይጠቀሙታል። ቢኮዝ ከወረቀት ነክ ጋር ከዲዛይን ጋር ከህትመት ጋር የሚሰሩ ኩባንያዎች በደንብ ይሰሩበታል። ቢኮዝ ብዙ አይነት ቱሎች ስላሉ ማለት ነው። ሶ እዚህ የምንፈልገውን አይነት ኢሜጅ እንደቅድሙ እዚህ ላይ መስራት እንችላለን። ካልሆነ ደግሞ እንደቅድሙ እዛ ላይ መስራት እንችላለን። በመጨረሻ እንግዲህ ፕሮጀክትስ የሚለው ነው። ፕሮጀክትስ እንግዲህ እኛ የምንፈልገውን አይነት ፕሮጀክት በአንድ ቦታ መሰብሰብ ከፈለግን እዚሁ ላይ ማስቀመጥ እንችላለን። ምሳሌ የምንፈጥረው ለአንድ ኩባንያ የማርኬቲንግ ዲዛይን ከሆነ ሶሻል ሚዲያ ማርኬቲንግ ሊሆን ይችላል። ለምን ኩባንያ ከሆነ እንደ ሀሳብ ለፈርኒቸር ስቶር ሊሆን ይችላል። ሶ ክሬት ፕሮጀክት ስትሉት ሁሉንም በአንድ ቦታ ለማስቀመጥ ይረዳናል። እዚህ ውስጥ ለምሳሌ ኒው ቻት ውስጥ አሁን ክሬት ሶሻል ሚዲያ ማርኬቲንግ ፕላን as well as social media marketing plan for a furniture company. ኦኬ ራሳችሁ በዛውም ታዩታላችሁ ማለት ነው። for a furniture company that works well with sofas, tables, not just tables, dining tables. ኦኬ ፈርኒቸር ስቶር እንደመሆኑ መጠን ሶፋ፣ ዳይኒንግ ቴብልስ፣ ሌላ ደግሞ ሜቢ ኮፊ ቴብልስ። ኦኬ እዚህ ጋር እንደዚህ ብላችሁ ልትሰጡ ትችላላችሁ። በደንብ ለመጨመር ከፈለጋችሁ ደግሞ ለምሳሌ you can say የዚህ ካምፓኒ ብራንዲንግ እንዲህ አይነት ከለር ይጠቀማል፣ እንዲህ አይነት ሎጎ አለው፣ እንዲህ አይነት በዛው ሞር እዛ ውስጥ እንዲገባ ግን ፕላኑ እንዲመጣ ስለፈለግን ጀስት እንዲህ ሊሆን ይችላል ማለት ነው። ሶ ፕላኑን ያመጣል። እንዲህ አይነት ስራ በቴሌግራም በዋትስአፕ ኮሚኒኬት አድርግ፣ ሶሻል ሚዲያ ማርኬቲንግ ፕላን እንዲሁም ታርጌት ኦዲየንሱ እዚህ ጋር ይሁን፣ ፎከስ ማድረግ ያለብህ ኒውሊ ሜሪድ ካፕልስ፣ ቤስት ፕላትፎርም ኢንስታግራም፣ ኮንቴንት ታይፕ እንዲሁን ፌስቡክ ላይ እንዲሁን፣ ቲክቶክ ላይ እንዲሁን፣ ፒንተረስት ላይ እንዲሁን፣ ብራንዱ እንዲህ አይነት ብራንድ አይደንቲቲ ኖረው ሊሆን ይችላል። ፕሮዳክት ሾኬሱ እንዲሁን ብሎ በደንብ ኢንዲቴል ያመጣል። ይሄ ፕሮጀክት እዚህ ጋር እንደምታዩት እዚህ ኦን ዘ ሳይድ ዊንዶ እዚህ ጋር ያመጣልናል ማለት ነው። ቀለል አድርጎ ፕሮጀክትስ ብሎ ሶሻል ሚዲያ ማርኬቲንግ ብሎ ያመጣልናል። የምንፈልገውን አይነት ፕሮጀክት ኢዚሊ በአንድ ፎልደር አስቀምጠን ለሌላ ጊዜም መጠቀም ብንፈልግ ሌላ ጊዜም መጠቀም እንድንችል ማለት ነው። ሶ በአጭሩ እንግዲህ ቻትጂፒቲ ይህን ይመስላል። ሶ ይህን ቱል ተጠቅማችሁ እንግዲህ ቢዝነሳችሁን ማሳደግ የምትፈልጉ፣ ኮንቴንት ክሪኤሽናችሁን አፕግሬድ ማድረግ የምትፈልጉ፣ አዳዲስ ደግሞ ኢሜጆችንም ክሬት ማድረግ ሊሆን ይችላል፣ ፖስቶችን መጻፍ ሊሆን ይችላል፣ የተለያዩ ነገሮችን መጠቀም የምትፈልጉ ወጣቶች ይህንን ቱል ተጠቅማችሁ መስራት ትችላላችሁ።
ይህን ቪዲዮ ከተመቻችሁ አዳዲስ ቱቶሪያል እንድንሰራ ደግሞ ላይክ፣ ሼር፣ ሰብስክራይብ አድርጉ። የቤተሰባችን አካል እንድትሆኑ እናሳስባለን። ቴንክ ዩ ፎር ዋቺንግ። ይመቻችሁ። መልካም ቀን።